በዓለማችን ላይ ብዙ ሀገራትን እናያለን። ነገር ግን እንደ ስፔን ሕይወትን አጣጥሞ በደስታና በነፃነት የሚኖር ሕዝብ ማግኘት እጅግ አዳጋች ነው። የዚህች ሀገር ሕይወት መነሻ ደግሞ ዋና ከተማዋ ማድሪድ ናት። ማድሪድን በእግሩ የረገጠ ሰው በከተማው ውበትና ማራኪ የኑሮ ዘይቤ ተስቦ ቀልቡ እዛው ይቀራል። መንገዶቿ በዘመናዊ ሕንፃዎችና ታሪካዊ ቅርጾች የተከበቡ ናቸው። በተለይም በከተማዋ እምብርት ላይ የሚገኘው ታዋቂ ፕላዛ ማዮር የተባለው አደባባይና ሬትሮ ፓርክ የተባለ ውብ የመዝናኛ ስፍራ ማንኛውም ሰው ወደ ስፔን ሲሄድ በፍጹም ሊያመልጠው የማይገባ የአይን ማረፊያ የሆነ ቦታ ነው። ከዚህ ውብ የከተማ ውበቷ ባሻገር ደግሞ ስፔን የዓለማችን የኳስ ጠቢባን መገኛና የታላላቅ ክለቦች ማብቂያ ምድር ናት። በቅርቡ በዩሮ ውድድር ላይ አውሮፓን በሙሉ በኳስ ሕግ በታች አድርጋ ዋንጫን ስታነሳ መላውን ዓለም ጉድ ያሰኘው የ19 ዓመቱ ታዳጊ ላሚን ያማል ተአምርና የዚች ሀገር የበላይነት የብዙዎች መነጋገሪያ ሆነዋል። ከሁሉም በላይ ግን የዚች ሀገር ሕዝቦች ለሕይወት ያላቸው እይታ እጅግ ይገርማል። ስፔናውያን ለስራ ብቻ ብለው ራሳቸውን በስጋትና በውጥረት ውስጥ አይቆልፉም። ይልቁንም ሀብትንና ጊዜን ከቤተሰብና ከወዳጅ ዘመድ ጋር በደስታ ማሳለፍን ቀዳሚ መመሪያቸው አድርገው ይኖራሉ። ይሄ የነፃነትና የሰላም አኗኗራቸው ደግሞ ስፔን ከዓለም ዙሪያ ሰዎችን እንደ ማግኔት የምትስብ በደስታና በረጅም ዕድሜ መኖሪያነት በግንባር ቀደምትነት የምትጠቀስ ድንቅ ሀገር እንድትሆን አድርጓታል። ዛሬ እዚችን አስደናቂ ሀገር የቅንጦት ኑሮ፣ የኳስ እብደትና ያልተሰሙ የህይወት ምስጢሮችን በዝርዝር እንቃኛለን። ቪዲዮን ላይክ፣ ቻናላችንን ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ስፔን በምዕራብ አውሮፓ ውስጥ እጅግ ግዙፍ ከሚባሉ ሀገራት አንዷ ናት። ከግማሽ ሚሊዮን ስኩዌር ኪሎ ሜትር በላይ የሚሸፍነው የመሬቷ ስፋቷ የተለያዩ የአየር ጠባዮችን፣ ለምለም ሜዳዎችንና አስደናቂ ባህር ዳርቻዎችን አቅፎ ይዟል። ይህ ስፋቷ ደግሞ በውስጧ በርካታ የተፈጥሮ ውበቶችንና የተለያዩ ባህሎችን አስተባብራ እንድትይዝ አስችሏታል። የዚች ሀገር የጂኦግራፊያዊ አቀማመጥ ደግሞ የበለጠ ልዩ ያደርጋታል። በምዕራብ በኩል ከፖርቹጋል ጋር የምታዋስን ሲሆን በሰሜን በኩል ደግሞ በተራራማ ድንበር ተተክላ ከፈረንሳይና ከአንዶራ ጋር ትገናኛለች። በደቡብ በኩል ደግሞ በባህር መስመር አድርጋ ከአፍሪካዊቷ ሞሮኮ ጋር እጅግ በጣም ተቀራራቢ አቀማመጥ ላይ ትገኛለች። ይህ አቀማመጧ ስፔንን የአውሮፓና የአፍሪካ መገናኛ እንዲሁም የታላላቅ ስልጣኔዎችና የንግድ መስመሮች ማዕከል አድርጓታል። በአጠቃላይ ይህ ውበቷና ስትራቴጂካዊ ቦታዋ ሀገሪቱ ዛሬ ለደረሰችበት የኑሮና የኢኮኖሚ እድገት ትልቅ መሰረት ሆኗታል። የስፔን ሰዎች የኑሮ ዘይቤ ደግሞ እጅግ ይገርማል። እዚህ ሀገር ሕይወት በሰላምና በስርዓት ነው የምትመራው። በየቀኑ ከሰዓት በኋላ ከቀኑ 7 ሰዓት እስከ 10 ሰዓት ባለው ጊዜ ሴስታ የተባለ ልዩ የእረፍት ባህል አላቸው። በዚህ ሰዓት ሱቆችና መሳሪያ ቤቶች ተዘግተው ህዝቡ ከስራ እረፍት አድርጎ ከቤተሰቡ ጋር ቡና የሚጠጣበት፣ ምሳውን ተረጋግቶ የሚበላበትና የሚዝናናበት ጊዜ ነው። ይህ አኗኗራቸው ሀገሪቱን ከጭንቀት ነፃ ያደረጋት ሲሆን ለመኖር እጅግ ተመራጭና ሰላማዊ ያደርጋታል። ይህ ባህል ከትውልድ ወደ ትውልድ ሲወርድ የመጣ ትልቅ የማህበራዊ ህይወት መሰረት ነው። ስፔናውያን ለስራ ብቻ ሳይሆን ለህይወት ደስታና ለቤተሰብ ፍቅር ትልቅ ዋጋ እንደሚሰጡ በዚህ አኗኗራቸው ያሳያሉ። በየቀኑ የሚወስዱት ይህ የእረፍት ጊዜ የሥራ ፍላጎታቸውን ይበልጥ የሚያድስና የአእምሮ እረፍት የሚሰጣቸው በመሆኑ በሥራ ገበያ ላይም ቢሆን የበለጠ ውጤታማ እንዲሆኑ አድርጓቸዋል። ወደ ስፔን ጎራ ብሎ የዚችን ሀገር ባህላዊ ምግቦች ሳይቀምሱ መመለስ እንዳልተጎበኘ ነው የሚቆጠረው። የስፔን ሕዝብ ለምግብ ያለው ፍቅርና ጥበብ ከጥንት አባቶቻቸው የጎረሱት ትልቅ ባህል ነው። ከምግቦቻቸው ሁሉ በግንባር ቀደምትነት የምትነሳው ፓኤያ የተባለው ልዩ የሩዝ የባህር ምግብና የመረቅ አሰራር ናት። ይህ ምግብ በስፔን አባቶችና እናቶች እጅ ሲሰራ ጣዕሙ ከአንደበት የማይጠፋ ድንቅ ምግብ ነው። ከዚህ በተጨማሪ በየምግብ ቤቱ የሚቀርቡት ታፓስ በመባል የሚታወቁት አነስተኛ የምግብ አይነቶች የስፔን የምግብ ባህል መገለጫዎች ናቸው። ሰዎች ከተለያዩ ወዳጆቻቸው ጋር ተሰብስበው እነዚህ ምግቦች እየተካፈሉ የመመገብ ባህል አላቸው። ይህ ደግሞ ምግብን የመመገብ ስነ ስርዓት ብቻ ሳይሆን የፍቅር፣ የጨዋታና የጋራ ደስታ መድረክ አድርገው እንደሚጠቀሙበት ያሳያል። ከምግብ በተጨማሪ ስፔን ለዓለማችን ካበረከተቻቸው ነገሮች መካከል የቋንቋ ስፋትና የታሪካዊ ሕንፃዎች ጥበቧ ቀዳሚ ነው። ዛሬ በዓለማችን ላይ ከግማሽ ቢሊዮን በላይ ሕዝብ የስፔንን ቋንቋ ይናገራል። ከሁሉም በላይ ደግሞ በባርሴሎና ከተማ የሚገኘው ሳግራዳ ፋሚሊያ የተባለው ቤተ እምነት ሕንፃ ከ100 ዓመት በላይ ተገንብቶ ያላለቀ ግን ደግሞ ዓለምን በድንቅ ስነ ሕንፃው ያስገረመ ትልቅ ቅርስ ነው።
ይህ ታላቅ ህንፃ በአንቶኒ ጋውዲ በተባለ ድንቅ የስፔን አርኪቴክት የተነደፈ ሲሆን እያንዳንዱ የስነ ህንፃ አካል የራሱ የሆነ ትልቅ መንፈሳዊና ተፈጥሯዊ ምስጢር ይዟል። በመላው ዓለም የሚገኙት ጎብኚዎች ይህንን ድንቅ ስፍራ በዓይናቸው ለማየት ወደ ባርሴሎና የሚጎርፉ ሲሆን ይህም ስፔን ለዓለም የጥበብና የታሪክ አሻራዋን ምን ያህል እንዳሳረፈች ማሳያ ነው። ስፔን የድሃ እና የሀብታም ልዩነት ሳይበግራት ሁሉም ሰው በደስታ የሚኖርባት ሀገር ብትሆንም እጅግ የገዘፈ የቅንጦት ህይወት የሚታይባት ምድር ናት። በተለይም በማርቢያ እና በባርሴሎና የባህር ዳርቻዎች ላይ የሚገኙት ግዙፍ ቪላዎች፣ ዘመናዊ የስፖርት መኪናዎች እና በባህር ላይ የሚዋኙት ውድ ጀልባዎች ሀገሪቱ ምን ያህል የሀብት ማዕከል እንደሆነች ያሳያሉ። ሀብታሞቹና ታዋቂዎቹ የኳስ ክለቦች መኖራቸውን እነዚህ አካባቢዎች በማድረግ እጅግ የተንደላደለ ህይወት ይመራሉ። እነዚህ የቅንጦት መንደሮች የተሟላ ዘመናዊ አገልግሎት፣ የነጻነት፣ ደህንነትና የተፈጥሮ ውበት አስተባብሮ የያዙ ናቸው። በየዓመቱ ከዓለም ዙሪያ የሚመጡ ባለሀብቶች፣ የታወቁ የፊልም ባለሙያዎችና አትሌቶች የእረፍት ጊዜያቸውን በእነዚህ ውድ ስፍራዎች የሚያሳርፉ ሲሆን ይህ ደግሞ የስፔንን የቱሪዝም እና የኢኮኖሚ አቅም እጅግ ከፍተኛ ደረጃ ላይ አድርሷታል። በስፔን ውስጥ ህይወት በቤት ውስጥ አትዘጋም። አብዛኛው የህብረተሰብ ክፍል ምሽቱን የሚያሳልፈው በጎዳና ባሉ ካፌዎች እና ማዝናኛዎች ላይ ነው። ታፓስ በሚባሉ አነስተኛ ማዕዶች ዙሪያ ተሰብስበው ከጎረቤት ከቤተሰብና ከወዳጅ ዘመድ ጋር እስከ እኩለ ሌሊት ድረስ ማውራት፣ መሳቅና ጨዋታ መያዝ የዕለት ተዕለት ባህላቸው ነው። ይሄ ደግሞ ሰዎች እርስ በርስ እንዲቀራረቡና ጠንካራ ማህበራዊ ትስስር እንዲኖራቸው አድርጓቸዋል። በስፔን ምሽት ማለት የደስታና የጨዋታ ስብሰባ ማለት ነው። አዛውንቶች፣ ወጣቶችና ህጻናት ሳይቀሩ በየጎዳናዎቹ ላይ ተረጋግተው ሲዘዋወሩና ሲጫወቱ ማየት የተለመደ ነው። ምንም አይነት ስጋት ወይም ጭንቀት የለም። ይህ ክፍት የሆነ ወዳጃዊ የሆነ የህብረተሰብ ህይወት ለሀገሪቱ ነዋሪዎች ረጅም እና ደስተኛ ዕድሜን ከሰጣቸው ዋና ምስጢራት መካከል አንዱ ነው። ስፔን የኳስ ምድር ናት ስንል ዝም ብለን አይደለም። ሀገሪቱ ለዓለም ያበረከተቻቸው ታላላቅ ተጫዋቾች ታሪክ ሁልጊዜም በጉልህ ይነሳል። እንደ አንድሬስ ኢኒያስታ ያሉ የኳስ ጠቢባን የተወለዱባት የፉያንላብራዳና የአልባስቴ ትናንሽ መንደሮች ዛሬ የኳስ ወዳጆች መካ ሆነዋል። ኢኒያስታ በ2010 እንደ አውሮፓውያን አቆጣጠር ስፔንን ለመጀመሪያ ጊዜ የዓለም ዋንጫ አሸናፊ ያደረገችውን ወሳኝ ጎል ሲያገባ መላው የስፔን ሕዝብ በደስታ እብድ ብሎ ነበር። እነዚህ ታላላቅ ተጫዋቾች ከትናንሽ ገጠራማ አካባቢዎች ተነስተው ዓለምን የተቆጣጠሩበት ታሪክ ለአዲሱ ትውልድ ትልቅ ተስፋና ብርሃን ሆኗል። በስፔን ህጻናት ገና በእግር መራመድ ሲጀምሩ ኳስን አብረው መጫወት ይጀምራሉ። የሀገሪቱ የኳስ አካዳሚዎች ደግሞ እነዚህን ታዳጊዎች በጥበብና በስነ ምግባር ኮትኩተው ለትልቅ ደረጃ ያበቋቸዋል። በአሁኑ ሰዓት ደግሞ በቅርቡ ስፔን አውሮፓ ሙሉ በሙሉ በኳስ የበላይነት ስታሸንፍ መላውን ዓለም ጉድ ያሰኘው የ19 ዓመቱ ታዳጊ ላሚን ያማል ተወልዶ ያደገበት ሮካፋንዳ የተባለው የባርሴሎና ድሃ ሰፈር ትልቅ ትኩረት አግኝቷል። ይህ ታዳጊ ከድሃ ሰፈር ተነስቶ ዛሬ መላውን አውሮፓ በኳስ ጥበብ እንዲንበረከክ ማድረጉ የስፔንን የኳስ መሰረትና የታችኛውን ህብረተሰብ ህይወት ምን ያህል እንደሚደግፍ ያሳያል። ያማል በሜዳ ላይ የሚያሳየው ረጋ ያሉ የኳስ ቁጥጥርና ብልሃት በዕድሜው የማይጠረጠር ታላቅ ተአምር ነው። የሱ ስኬት ስፔናውያን እግር ኳስ አደረጃጀት ለድሃ ሰፈር ታዳጊዎች እንኳ ሳይቀር እኩል እድልና ትልቅ መድረክ እንደሚከፍት ያረጋገጥ ሲሆን በአሁኑ ሰዓት በመላው ዓለም ላሉ ወጣቶች ትልቅ ማነቃቂያ አርያ ሆኗል። በስፔን ውስጥ እግር ኳስ የሃይማኖት ያህል ነው የሚታየው። የሀገሪቱ ግዙፍ ስታዲየሞች ደግሞ የዚህ እብደት ማሳያ ናቸው። በሀገሪቱ ዋና ከተማ የሚገኘው ሪያል ማድሪድ ሳንቲያጎ ባርናቤው በቅርቡ በሚሊዮን ዶላሮች ወጪ ተደራጅቶ የታደሰ ሲሆን ጣሪያው የሚዘጋና ሜዳው ከምድር ስር የሚገባ ዘመናዊ ድንቅ ስታዲየም ሆኗል። በሌላ በኩል ደግሞ የባርሴሎናው ካምፕ ኑ ስታዲየም እጅግ ግዙፍና ከ100,000 በላይ ተመልካችን የሚይዝ የኳስ ካቴድራል ነው። እነዚህ ስታዲየሞች በጨዋታ ቀን የሚያስተናግዱት የእግር ኳስ ድምቀትና የደጋፊዎች ጩኸት የአየርን ሁኔታ እንኳ ሳይቀር የሚቀይር ይመስላል። የስታዲየሞቹ የውስጥ ድርጅት፣ ዘመናዊ ቴክኖሎጂና ለደጋፊዎች የሚሰጡት አገልግሎት የስፔንን የስፖርት ኢንዱስትሪ ምን ያህል በዓለም አቀፍ ደረጃ ገዢ እንደሆነ በግልጽ ያሳያል። በቅርቡ ሀገሪቱ ለ2030 የዓለም ዋንጫ አዘጋጅነት ዝግጁ እየሆነች ባለችበት በዚህ ወቅት እነዚህ ስታዲየሞችና አዳዲስ እየተገነቡ ያሉ መሰረተ ልማቶች የስፔንን የስፖርትና የኢኮኖሚ ጥንካሬ በግልጽ ያሳያሉ።
መንግስት ለዚህ ትልቅ ውድድር ስል በየከተሞቹ የሚያደርገው የቢሊዮን ዶላሮች ኢንቨስትመንት የህዝቡን የኑሮ ደረጃና የትራንስፖርት አገልግሎት ይበልጥ እንዲዘምንና እንዲቀል አድርጎታል። ይህ ዝግጅት የሀገሪቱን የቱሪዝም ዘርፍ ይበልጥ የሚያነቃቃ ሲሆን በሺዎች የሚቆጠሩ አዳዲስ የሥራ ዕድሎችንም ለዜጎቿ እየፈጠረ ይገኛል። አዳዲስ መንገዶች፣ ዘመናዊ የባቡር መስመሮችና የሆቴል አገልግሎቶች በየከተሞቹ የተስፋፉ በመሆናቸው ስፔን የዓለም ዋንጫውን ለማስተናገድ ከወዲሁ ፍጹም ዝግጅቷን አረጋግጣለች። በስፔን ውስጥ የሪያል ማድሪድ እና የባርሴሎና ፉክክር ኤል ክላሲኮ ከኳስ ጨዋታ በላይ ነው። ይህ ፉክክር የስፔን ማህበራዊ ህይወት፣ የፖለቲካ ታሪክና የባህል ግጭት ማሳያ ነው። ማድሪድ የመንግስትና የሀብት ምልክት ሆና ስትታይ፣ ባርሴሎና ደግሞ የካታሎኒያ ባህልና የነጻነት ምልክት ናት። ነገር ግን ከዚህ ፉክክር ባሻገር የስፔን ህዝብ የኑሮ ሁኔታ እጅግ ተከባብሮና ተደጋግፎ የሚኖር ነው። የሥራ ሰዓታቸው ካለቀ በኋላ ህዝቡ በደስታ የመኖሩ ምስጢር ይሄው ነው። ይህ ታሪካዊ ፉክክር ሁለቱ ከተሞች በኢኮኖሚ፣ በኪነ ጥበብና በስፖርት እርስ በርስ እየተፎካከሩ የበለጠ እንዲበለጽጉ ትልቅ መሪ ኃይል ሆኗቸዋል። በጨዋታ ቀን በሜዳ ውስጥ ያለው ውጥረት ከፍተኛ ቢሆንም ከጨዋታው መጠናቀቅ በኋላ ግን የሁለቱ ክለብ ደጋፊዎች በካፌው አብሮ ተቃቅፎ ሲጫወቱ ማየት የስፔናውያን የበሰለ የህይወት እይታ ያሳያል። በአጠቃላይ ስፔን ታላቅ ታሪክ፣ ውብ የከተማ ህይወት፣ ድንቅ የምግብ ባህልና ዓለምን የሚያንቀሳቅስ የእግር ኳስ ፍቅር በአንድ ላይ አስተባብራ የያዘች አስደናቂ ሀገር ናት። የዚህች ሀገር ህዝቦች ለህይወት ያላቸው አመለካከትና ደስታ ለማንኛውም ጉብኝት ትልቅ ትምህርትና ትዝታ የሚተው ነው። ዛሬ ስለ ስፔን ያደረግነው ጉብኝት እዚህ ላይ እናበቃለን። ይህንን አስደናቂ ታሪክና ባህል አብራችሁ ስለተከታተላችሁ ከልብ እናመሰግናለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በሌላ ድንቅ ሀገር እስክንገናኝ ቸር ቆዩልን።